ሌላ እርኩሰትን የምትደግፍ ኢትዮጵያዊት ሞዴል እርቃን ፎቶ መነሳት በራሷ የምትተማመን ሴት መገለጫ ነው ትለናለች። ራቁትም ባይሆን አትሊስት በጡት መያዣና በፓንት የምትነሳቸው ፎቶዎች አሉ። ራቁት ፎቶዎች የተገላለጠ ነገር መልበስ እወዳለሁ። እኔ ግን ምንም ስለማልፈራ የፈለኩትን ነገር ለብሼ እመጣለሁ። ስለ ራቁት ፎቶዎች ምን ትያለሽ? ሀገር ላይ ተቀባይነት ብዙም ስለሌለ ያስፈራል። ኑዲቲ የሚባል የራቁት ፎቶ ይነሳል። መነሳትም እንዳለባቸው ህጉ ማንነታችን እስከ ካልን ድረስ። በተመሳሳይ ደግሞ በቲክቶክ አዋርድ ላይ ለእርቃን ሩብ ጉዳይ የሆነ አለባበስ ስለለበሰችው ቲክታከርና ራሷን ከኢየሱስ ክርስቶስ ጋር ስላወዳደረችው ቲክታከርም የምናወጋቸዋለን። 3 ሚሊዮን ብር ወጣበት ብላ የተሳለቀችበት ርካሹ ልብሷና ከልብሱ በላይ ገኖ የወጣውን ርካሽ ማንነት እንገልጠዋለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። የሞዴሊንግ ኢንዱስትሪ በቢሊዮን ዶላሮች እንደሚንቀሳቀሱበት ፀሐይ የሞቀው ሀቅ ነው። ከቢሊዮን ዶላሮች ጀርባ እጅግ ለመስማት ለማየት የሚቀፉ ነገሮች ሲደረጉ ማየት ደግሞ የተለመደ ነው። እርቃን ፎቶ ከሚነሱ ሞዴሎችና ፎቶአቸው ለመጽሔት እስከ መቅረብ እንዲሁም ለተለያዩ ወሲባዊ ፊልሞች እስከ መጣጨትና ከባለሀብቶች ጋር ያልተገባ ግንኙነት ውስጥ መግባትን ጨምሮ ከሞራል የወጡ ቀፋፊ ድርጊቶችን ማድረግ በኢንዱስትሪው መንደር የተለመደ ሆኗል። ይህ ማለት ግን በዛ ኢንዱስትሪ ያሉ ከነክብራቸው ስራቸውን የሚሰሩ የሉም ማለት አይደለም። በቅርቡ ሻሽ ለምን አሰርሽ ተብላ የትችት ናዳ የወረደባት ሳያት ደምሴን ማንሳት ይቻላል። መሐሙድ አህመድ በአንድ ዘፈኑ እንዳላት ጭኗ ተገላልጦ ያላየ ነው እንደተባለላት ሴት ከጉልበቷ እጅግ የራቁ ልብሶችን ለብሳ አይተናት አናውቅም። በተለያዩ የኒውዮርክ መድረኮች ላይ አሁንም የምናያት ታዋቂዋ ትውልደ ኢትዮጵያዊቷ ኢንተርናሽናል ሞዴል ሊያም በክብሯ ከማይደራደሩት መሃል ነች። በተቃራኒው በአጭር ጊዜ ውስጥ ወደ ኢንዱስትሪ በመቀላቀል ግባቸው ብር ማግኘት ብቻ ከሆኑ ኤጀንቶች ጋር የሚሰሩ ሞዴሎች የራቁት ፎቶ ጉዳይ በአስገዳጅነት ሲጠየቁም አንዳንዶቹ በሙያው ጫፍ ቶሎ ለመድረስ ካላቸው ፍላጎት ራቁት ፎቶ ለመነሳት ሲሽቀዳደሙ ማየት የተለመደ ሆኗል። በቅርቡ ኢንተርናሽናል ሞዴል የሆነችው መልካም ስለ እርቃን ፎቶዎች ስትጠየቅ የሰጠችው መልስ አነጋጋሪም ኢንዱስትሪውንም ለማያውቅ አስደንጋጭ ነበረ። መልካም ከስራዋ ባለፈ በፍቅር ግንኙነት ውስጥ ስትሆን ኢንስታግራም ላይ ከወገቧ በላይ እርቃኗን ፎቶ በመነሳትና በመልቀቅ የምትታወቅ አነጋጋሪ ሴት ነች። ስለዚህ ድርጊቷም ስትጠየቅ ይሄ ማንም ሞዴል የሚያልፍበት የስራው አካል ነው፣ እኔም በየጊዜው ራሴን በእንደዚህ አይነት ፎቶዎች አፕዴት አደርጋለሁ፣ ይሄ የነውር ጉዳይ ሳይሆን በራሴ የመተማመን ጉዳይ ነው፣ ዳኞች ሲያዩን ይቺ ልጅ በራሷ ሰውነት ትተማመናለች ወይ ነው የሚሉት ስትል አጸያፊ ድርጊቷን የሙያ ካባ ለመደረብና ለመሸፈን ጥረት ታደርጋለች። ከዚህ ጋር በተገናኘ ታዋቂ ሞዴሎች እነ ጽዮትን ጨምሮ እንደ እናት የሚያዋት የቀድሞዋ ሞዴል ያሁኗ የኔክስት ፋሽን ስኩል ባለቤት እርቃናቸውን የሚነሱ አላግባብ የሆነ ነገር ውስጥ ያሉ ሴቶችን ሞዴል ብዬ መጥራት ይከብደኛል ስትል እነዚህ ሴቶች ራሳቸውን ለወሲብ ንግድ ለማሰማራት አንድ እርምጃ እንደቀረቡ ነው የሚሰማኝ ስትል የመልካም አይነት ሴቶችን ስትወቅስ አይተናል። እዚህ ጋር ከመልካም ጋር በተገናኘ አንድ ነገር ማንሳት ግድ ይለናል። ከጥቂት ጊዜ በፊት ጋዜጠኛ መቅደስ ደበሳይ በቀድሞ ፍቅረኛዋ ከወገብ በላይ የሆነ እርቃን ፎቶ እንደተለቀቀባት በተሰማ ጊዜ ኢቢኤስ ከስሯ አግዷት እንደነበር ይታወሳል። ሞዴል መልካም ደግሞ በግልጽ በራሷ ኢንስታግራም ላይ እንደምትፖስት እየተናገረች አባይ ቲቪ ኢትዮጵያን ኔክስት ቶፕ ሞዴል የሚል ፕሮግራም መስራት እንደምትችል ፈቃድ ሰጥቷታል። የሁለቱ ጣቢያዎች ቅራኔ በየዘርፉ ነው ከማለት ውጪ ምን ሊባል ይችላል? እዚህ ጋር መልካም እንዳለችው የሞዴሊንግ ኢንዱስትሪ እርቃን ፎቶ መልቀቅ እንዳልሆነ በተቃራኒ አቋቋም የንግግር ችሎታ፣ ከካሜራ ጋር ያለ ፍርሃት፣ በፍሎ መስራት፣ አረማመድ እንዲሁም ተግባቦት በመሰረታዊነት እንደሚጠየቅ የዘርፉ ባለሙያዎች ይናገራሉ። የመልካምን ተግባር በቲክቶክ መንደር ደግሞ እየሰራች ያለችው በቅርቡ በተካሄደ ሽልማት እርቃኗን መጣች ለማለት በሚያስደፍር መልኩም ፍጹም የኢትዮጵያዊነት ባህል የራቀው አለባበስ ለብሳ ያየናት ቲክቶከሯ ኢቫን አንዷ ነበረች። ኢቫን በሚል ስም የምትታወቀው ቲክቶከሯ በቀዩ ምንጣፍ ላይ በለበሰችው ልብስ ጋር ተያይዞ ስትጠየቅ ልብሱ ከ3 ሚሊዮን ብር በላይ እንደሚወጣና በራሷ ስለምትተማመን እንደዚህ እንደለበሰች ትናገራለች። ነገር 3 ሚሊዮን ብር በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። በአንጻሩ የተለያዩ ሰዎች አለባበሷንና የልብሱን ዋጋ እያይዘው ሲተቿት ተመልክተናል። ከነዚህም አንዱ ደራሲ አሌክስ አብርሃም እንዲህ ብሏል። የቀለጠው የሆሊድ መንደር እንኳን በነጻነት ስም እንደ እንስሳ በየሜዳው አይጨማለቅም፣ ባይጻፍም የሞራል ሕግ አለው። ለምሳሌ ይላል ይህ አለባበስ ኦስካርን ጨምሮ ሌሎች የሽልማት መድረኮችና የቀይ ምንጣፍ ዝግጅቶች ላይ ይሄን ልብስ ለብሶ መገኘት የሚያስጨበጭብ ይመስላችኋል? ይህ አለባበስ የዋና ቦታዎች፣ የምሽት መጠጥና ጭፈራ ቤቶች ውስጥ የሚለበስ
ርካሽ ነው ይለናል ፈረንጅ ራሱ። ስለ ዋጋው ስናወራ ቀሚሱ ከ6 እስከ 9 ዶላር ብቻ ሲሆን ለአጠቃላይ መረዳት መካከለኛ የቡና መጠጫ ዋጋ ነው። በዚህ መንገድ መነጋገር ያለ መሆን መሞከር ጥሩ መንገድ አይመስልም ይላል ኢቫን። ለአሌክስ ብቻ ሳይሆን በተለያዩ ሰዎች ተግሳጽ የደረሳት ሲሆን አንዳንዶች ከሷም አልፈው ቤተሰብ የላትም ወይ ጓደኛ መካሪ የላትም ወይ ያሉ ሲሆን እሷም በሰጠችው ምላሽ በጣም ዘመናዊ ቤተሰብ እንዳላትና ከቤተሰቦቿም ጋር እንደምትኖር ተናግራለች። ይህ ምላሿ በራሱ ሌላ የትችት ናዳ እያወረደባት ሲገኝ ዘመናዊነት እንዲህ አይደለም፣ ትኩረትና እውቅናን ለመሳብ ያደረግሽው ጥረት ነው የሚሉ ምላሾችም እንዲሁም ለራሷ ጊዜ ሰጥታ 600,000 ፎሎወር እንዳላት ሴት ጥሩ ኮንተንት እንድትሰራ የመከሯትም በርከት ያሉ ሰዎች ናቸው። ከዚሁ ጋር በተገናኘ ከደረሰባት ትችትና ተቃውሞ ሰላም እንድታገኝ የኢትዮጵያን ሕዝብ ይቅርታ ትጠይቂያለሽ ወይ ተብላ ስትጠየቅ ነገሩን ወደ ሌላ አነጋጋሪ ምዕራፍ መውሰዷን የክርስትና እምነት ተከታዮችን የሚያስቆጣ ምላሽ ሰጥታለች። ኢቫን በምላሿ ንዴት በተቀላቀለበት መልኩ ምንም አላጠፋውም አልጠይቅም ካለች በኋላ ክርስቶስ በነበረ ዘመን ብዙ ተቺዎች ነበሩት፣ ያ ማለት ክርስቶስ ተሳስቷል ማለት አይደለም ብላለች። ይህ ንግግሯ ክርስትናን በተቀበሉ ሰዎች ዘንድ ንዴት የፈጠረ ጉዳይ ሆኗል። የኢየሱስ ክርስቶስ የመስቀል ላይ እርቃን መሆን ፍጥረትን ያዳነ እንጂ እንዳንቺው በሰው ለመታየት ከመፈለግ የመጣ አይደለም ያሉ አስተያየት ሰጪዎችም እንዲሁ በቁጣ በተሞላው መልኩ ራስሽን እንዴት ከጌታ ጋር ታወዳድሪያለሽ ያሉም ነበሩ። የመልካምንና የኢቫንን ጉዳይ ሳንለቅ ጥቂት ዓመታት ወደ ኋላ ብንጓዝ ሞዴል ሄርሞንን እናገኛታለን። ሞዴል ሄርሞን እንደነ ኢቫን ስርዓት አልባ በሆኑ አለባበሶች የምናውቃት፣ ይህ የአለባበሷ ጉዳይም ከመልካሙ ሼፍ ዮሐንስ ጋር እንዳለያያት የሚዘነጋ አይደለም። ሄርሞን ሰይፉ ላይ ባለባበሷ ምክንያት ስትቀርብ መላ የሰውነቷን ቅርጽ የሚያሳይ ልብስ መልበሷ የሚታወስ ነው። እሷም ነገሩን እንደ ኢቫንና ወይዘሪት መልካም በራስ የመተማመን መገለጫ አድርጋ መውሰዷ ወጣት ሴቶች ያመኑበትን እንዲለብሱ፣ ሰው ምን ይለኛልን ከአእምሯቸው እንዲያወጡ ምክር መለገሱ የሚረሳ ጉዳይ አይደለም። ይህ በእንዲህ እንዳለ በቅርቡ ባጋራችው መልእክቷ ሄርሞን ልብ እንደገዛች አይተናል። ማንንም አትስሙ ከማለት ተላቃ ወጣቶች ወደ ጦርነት አትሄዱ፣ በሀገራችሁ በስራ በመኖር አገልግሉ ስትል ሀሳቧን አጋርታለች። ሄርሞን እንደ በፊቱ በየቀኑ አነጋጋሪና ሰውነቷን ለሁሉም ሰው ማሳየት ካቆመች ሰነባብታለች። የማህበራዊ ሚዲያ አጠቃቀሟም በልክ እንደሆነ ታዝበናል። ይህም ከእጮኛዋ ጋር ከተለያየች በኋላ መርሆችን፣ ሴትነትን የምታይበት መንገድ ቆም ብላ እንድታስብ ደግሞም እንድትመዝነው እንዳደረጋት ይነገራል። በዘንድሮ የቲክታክ ክሬቲቭ አዋርድ ኢቨንት ላይ በሴቶች በኩል ብቻ ሳይሆን በወንዶችም በኩል አግባብነት የጎደላቸው አለባበሶችን አይተናል። እንደ ዩቲዩበሩ ጃኒ ያሉት አለባበሳቸው ያስቆጣውን ሰው በማየት በይፋ ይቅርታ ሲጠይቁም፣ አንዳንዶች እንደ ኢቫን ምን ስላጠፋ ነው ይቅርታ የምንጠይቀው ሲሉ ገና በርኩስነት እንደሚቀጥሉ ፉከራቸውን ወደ ህዝቡ ያንባርቃሉ። ውድ የኢትዮ ትሩዝ ቤተሰቦች ለዛሬ ያስኩላችሁ ጥንቅሬን ይመስል ነበር። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበለልኝ። ቸር ቆዩልኝ።